ምላሽ የባል ምላሽ ኧረ ያሳፍራል። ጌታ ምስክሬ ነው። በተለይ እንደኔ አይነት ጨዋን ሴት እንደኔ አይነት እግዚአብሔርን የምትፈራ ከሜላት ጋር ተዋውቀን በቅርብ እንደ ጓደኝነት ተዋወቀን። The blackout challenge was something the 12-year-old had tried before, according to his twin brother, Caleb. Just 10 days before he died, Joshua promised to never do it again. But he did. Joshua suffocated in the family's... ሰላም ፋሚሊያንስ እንዴናችሁ ነው ያለው? እግዚአብሔር ይመስገን። በኮሜንታችሁ ለምታበረታቱኝ አመሰግናለሁ። ክበሩልኝ እላለሁ። እና ዛሬ የመጣሁትኝ እንግዲህ ሜላት የምትባሏን ይዤ ነው። ታቋታላችሁ ቲክቶክ ላይ እንግዲህ ዞር ስትሉ ታቋታላችሁ። አለች ያው ባል በመቀማት የሰውን ህይወት ልጆችን በማስለቀስ እናትን በማስለቀስ ሪከርድ የሰበረች ናትና እንደምታዩት ነው እንግዲህ ዛ ቲክቶክ ላይ ያለውን የግልሙትና ህይወት ልጆች የሚያለቅሱበት ቤተሰብ የሚበተንበት ሴቶች ራሳቸውን አክብረው ቤተሰብ አክብረው የሚኖሩ ሴቶች የሚያለቅሱበት ሴቶች እህቶቻችን ሳይወዱ ሲንግል የሚሆኑበት ልጆች ያለ አባት የሚያድጉበት አፕ ሆኗል። ሌሎቹ የሚጠቀሙበት ቲክቶክ ለበጎ ነገር ነው። ተደነግጣላችሁ ገብታችሁ ብታዩ ሌሎች ሀገሮች የሚጠቀሙበት። የኛ ሀገሮቹ ግን ለግልሙትና ነው፣ ራስን ለመሸጥ። በነገራችን ላይ ሴተኛ አዳሪነት ቺቺኒያ ላይ ብቻ አይደለም፣ አሁን ኦንላይን ሆኗል። በቲክቶክ ነው ሰው ራሱን የሚሸጠው። እንደዚህ አሁን ማመጣቸው እንዳለ ግልሙትና ላይ ያሉ ሴቶች ናቸው። አሁን ዛሬ ማሳያችሁ እነዚህን ያመጣሁት አንድ ባሽ ናቸው። አንድ መስመር ላይ ያሉ ሴቶች ናቸው። አንድ ባንድ እየመጣው ነው መቀጠቅጣቸው አዳሜ ማለት ነው። ግን ዛሬ ያመጣኋት ሜላትን ነው። ስለ ሜላት ላውራ ምን ያህል ዳሜጅ እንዳደረሰች፣ በዛ ደግሞ በደረሰው ዳሜጅ ምን ያህል ፕራውድ እንደሆነች። እነዚህ የምታዩዋቸው ሴቶች እንዳለ ገላቸውን ኮንተንት ያረጉ ገላቸውን አውጥተው የሚያሰጡ በገላቸውን ያወጣሉ ይልካሉ፣ ከዛ ገንዘብ ይመጣል። ቤተሰብን በነገራችን ላይ በእንደዚህ አይነት ነገር ፕራውድ ነው የሚሆነው። ከጊፍተሮቻቸው ጋር እንደሚተዋወቁ ታውቃላችሁ። ቤተሰብ ማለት ነው። ቤተሰብ ወላጅ እንዲህ እንደምታዩት የተዘበራረቀ አልጋ ከኋላ ቁጭ ብሎ ዶላር እያሳየች እየበተነች ነገ ሰደባችሁኝ ቀናችሁብኝ እንዲያላችሁኝ ተብሎ ሰው ይተቻል። ሰው መናገር አይችልም፣ ልቦናው ግን ያውቃል። እኔ ግን ደፍሬ እናገራለሁ። ይህ የ12 አመት ልጅ ነው። መንታ ወንድም አለው ጆሹዋ፣ ነፍሱን ይማረው። በጣም ነው የሚያሳዝነውና የፋሲካ ልጅ ነው። እህታችን ፋሲካ በጣም ጠንካራ ጀግና ሴት ፋሲካ፣ እግዚአብሔር ያጽናሽ። ይሄን ቪዲዮ ስሰራ ይቅርታ እያልኩ ነው ማለቴ ሰዎችን ያስተምራል ስለማስብ ነው ይሄንን ቪዲዮ የምሰራውና በቲክቶክ ላይ በነበረ ቻሌንጅ ነው ራሱን ሻወር ቤት በገመድ ነገር አንቆ እዛው ሞቶ የተገኘው። እና በዛ ገንዘብ በተገኘው በልጁ በደም ገንዘብ በተገኘው ገንዘብ አባትየው ያንን ገንዘብ ይወስዳል። ዞይ ማለት ነው ዛሬ ቲክታክ ላይ የምታዩት እነ ሀቢባን እነ ዲቦራን ሁሉንም ህዝበኒን የሚረዳው ሰፖርት የሚያደርገው ዞዬ ትችላለህ አትችልም ውረድ ውጣ የተባለ የሚረዳው ሰውዬ የዚህ ልጅ ገንዘብ ነው። የልጁ የደም ገንዘብ ነው። ሙሉ ዓለም ነው ያዘነው በዚህ ልጅ። እናትየው ጠንካራ እግዚአብሔር ብርታቱን ሰጥቷት ጀግና ሆና እና ይሄ ሰው ነው ዞይ። ከዛ ከሜላት ለምን ከእንትና ጋር ይገናኛል? ከዲቦራ ጋር። ዲቦራ እልብ አርጋ አጥባ ካሰጣችሁ ኢቭን ቤተሰብ ከረዳ ምን ካለ በኋላ ከዳይቦ በኋላ ማለት ነው። ከዛ ወደ ሜላት ይሄዳል። ይስማከን እንደፈታችሁ ሜላት ጋር ጀርመን ሄዶ ቀለበት ያረግላታል። ቀለበት አርጎላት በምንድነው የታወቀው? የሆነ ቀን ላይቭ ላይ ገብቶ አብሮ ሲያወራ ቤብ ምናምን አለች። አውቃ ማለት ነው ከሷ ጋር እንደሆነ ለመናገር። እና ምን ያህል እንደው ሴቶች ታውቁታላችሁ how it is painful በልጃችሁ ገንዘብ እንደዚህ ሲሆን ማንንም ሲረዳ ስንት ልጆች ይዛ ጀግና ሴት ፋሲካ ጀግና ለኔ ጀግና ሴት ናት። ብቻዋን በሴት አቅሟ ወጥራ ስታሳድግ ልጆችን እሱ ሄዶ ለማንም ለቲክቶክ ጋለሞታ ገንዘቡን ሲረጭ ማለት ነው። how it's painful ሴት ስትሆኑ ነው ይሄንን ነገር የምትረዱት እና እናት ስትሆኑ። እና ዞይ እንዲህ ያረገሷ ምንም የምትናገረው ነገር የለም። መዝሙሯን ነው የምትዘምረው። ቤለ መልስ አትመልስም። አቤት አምላኳ የተናገረ ቀን፣ አቤት አምላኳ በላይ ያመጣ ቀን፣ አቤት አምላኳ ያየቀን። ምድረ ጋለሞታ ሴት ታለቅሻለሽ። ለትውልዳችሁ ፍሩ፣ ለምትወልዱት ልጅ ፍሩ፣ ለቤተሰቦቻችሁ ፍሩ። እናት አባት የተባላችሁ ደግሞ ልጆቻችሁን ተው ልትሉ ይገባል፣ አቁሙ ልትሉ ይገባል። ተቀብላችሁ ኬትም ያንጡት ገንዘቡን ተቀብላችሁ ፐርቸስቸስ የምትሉት እያወቃችሁ ልቦናችሁ እያወቀ
አቤት እግዚአብሔር የተቆጣ ቀን ታለቅሳላችሁ። እግዚአብሔር የተቆጣ ቀን ታለቅሳላችሁ። ዝም ሲል አይቶ እንዳላየ ሲሆን ችላ ብሏችሁ አይደለም። በላው የመጣ ቀን ግን ትችሉታላችሁ ወይ ነው። ከዛሳ ምን ትላለሽ ሜላት? እና እሷ ልጇን ስላልተቆጣጠረች ነው፣ ልጇን ስላላየሽ ነው ራሱን አንቆ የጠፋው ራሱን ያነቀው ሺስ ኬርለስ ብላ በቁስሏ ላይ ጫውና ሚጥሚጣን የነሰነሰችባት በቁስሏ ላይ። እናት እንዴት ነው ልጇን የምትገለው? እናት እንዴት ነው በዚህ ልክ ቸልተኛ የምትሆነው? አውቃ እሷ ኬርለስ ስለሆነች። አስገባላችኋለሁ ቪዲዮን። እቺ ማአተኛ እቺ በላ እስከ ጥግ መናገር ካለብኝ ብዙ ነገር እናገራለሁ። በነገራችን ላይ በዚህ ዘመን ያሉ እናቶች የእናትነት ግዴታን የማይወጡ የሚያሳፍሩ ናቸው። ይቅርታ አድርጉልኝ። ያ ማለት ሁሉ ናቸው ማለት አይደለም። ታላቁ መጽሐፍ ምን ይላል? እግዚአብሔርን ለማወቅ ባልወደዱ መጠን እግዚአብሔር የማይገባውን ያረጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። ሮሜ ምዕራፍ 1 ቁጥር 28 ላይ ገብታችሁ ማንበብ ትችላላችሁ መጽሐፍ ላይና እንዲህ ይላል። የእግዚአብሔር ቃል በዚህ ልክ ይናገራል። ለማይረባ አእምሮ አሳልፎ ሰጣቸው። በቃ የማይረባውን ነገር ነው የሚያረጉት። በመልካቸው ነውርን የማያውቁ እግዚአብሔርን የማይፈሩ ወንዱን የሚያስቱ ግልሙትናን የሚያስፋፉ ሴተኛ ዳሪነትን የሚያስፋፉ ይሄውና ዋጋዬ ይሄውና መጠኔ ብለው የሚመጡ ሴቶች ወጣ ፋሲካ ላይ ነው ያላገጠችው። የታመመች እናት ላይ ነው ያላገጠችው። የልጇ መቃብር ላይ ተደፋች እናትን ያላገጠችው። ወደ አምላኳ እንባዋን የምትረጭ እናት ላይ ነው ያላገጠችው። እቺ ባለጌ ማለት ነው። ምንም ነውርም አታቅ ፈራሃ እግዚአብሔር የሌላት ምን አይነት ቤተሰብ ነው ያሳደገሽ? እናንተ ልጆች ግን ምን አይነት ቤተሰብ ነው አወላግዶ ያሳደጋችሁ? እግዚአብሔርን ማትፈሩ እና ጊፍቱ ይወርዳል አልኳችሁ፣ ይወርዳል ጊፍቱ እንደ ጉድ ነው የሚወርደው። አሁን መጨረሻ ላይ ምን አረገ? ሄዶ የዳይመንድ ቀለበት ነው ያሰረላት። ጀርመን ላይ የዳይመንድ ቀለበት አሰረላት። እንደምታዩ ጸጉር ቤት ከፈተላት። ዊግ ትሸጣለች፣ አልባሳት ትሸጣለች። እና ይሄ ሰውዬ ምንም ማፈሪያ የለውም። ምንም ሀፍረት የሚባል ነገር ፈጣሪ ያልፈጠረበት ደፋር ከሴት ዜት የሚዘል አንዴ ዱባይ ሄዶ ዲቦራን አገኘ፣ የሚሆነውን ሆነ። ይሄንንም ሁላ ያያየች እኮ ነው ሶሻል ሚዲያ ላይ። ብትፋቱም ምንም ብትሉም የልጆቻችሁ አባት ነው ይሄ ሰው። ከዛስ የልጆቹን በልጁ የተገኘውን የጎፈንድሚ ገንዘብ ነው እንደዚህ ለማንም ጋለሞታ የሚረጨው ነው የኔ ጥያቄ። ለማንም የሚረጨው ከዛ የሚቀበሉት ይመጣሉ አይደል? እንትኖቹ የሚሰጣቸው ምን አገባሽ እንደዚህ ሆነሽን እንናገራለን። ትውልድ እናድናለን፣ ትውልድ እንጠብቃለን። ገንዘቡ ከየት እንደሚመጣ ቢኖራች ኢትዮጵያዊ ባህል ቢኖራች ፕሪንሲፕል ቢኖራች ራሳቸውን የማይሸጡ ሲሆኑ ለራሳቸው ክብር ያላቸው ሲሆኑ እኔ በጣም ቁንጅናቸው ጎልቶ ይታየኛል። ለኔ ክብር ይኖራል፣ ለሴትዮዋ ክብር ይኖረኛል፣ ለልጅቷ ክብር ይኖረኛል። በትዳርም ይሁን በምንም ማለት ነው። ከዛ ውጪ አንቺ ይሄንን ሰውዬ አሳደሽ ይዘሽ ውበቴ ነው ጥፋቱ ካልሽ ውበቱ ሳይሆን አስተሳሰብሽ ነው ችግሩ። ችግር የለውም። ዛሬ ትላንትና ነበር ዛሬ ነበር የተከበረው። ዛሬ ቤብ እሷስ ቅዱስ አምላክ ቤብ እሷስ ቅዱስ ቤብ አልኩ ተሳስቼ እንትን በጣም ነው እንደ ይሄን የ60 ዓመት ሰውዬ ቤቢ ሆነብሽ። በጣም ነው እንደ ቤቢ ያጫወተሽ። እና ይሄ ነው ታሪካቸው፣ ይሄ ነው እንትናቸው፣ ጉዳቸው፣ ውርደታቸው። እነ ዮኒ ማኛ ከቨር ቢያረጉልሽ አንበሳ ስለምታወርጂ ነው። እርስ በርስ እዛ ስለተጠላለፋችሁ ነው። ገባሽ? ዲፌንድ የሚያረጉልሽ እንዳንቺ አይነት እንደዚህ ዝሙት ቀስቃሽ። ትክክል ነው። ማን ነው እሸቱ የተናገረው? ዝሙት ቀስቃሽ የሆነ አክሽን እያሳየሽ ራስሽን እምትቸረችሪ ሴተኛ አዳሪ ነሽ። የቲክቶክ ማለት ነው። እኔ እናገራለሁ በትክክል በግልጽ ነው የምናገረው። ምንም ሸፋፍንልሽ ነገር የለም። አላቅሽ አጣቂኝ እማየውን ነገር ሴት እህቶቻችን ሲንግል ማሞች ሲያለቅሱ፣ ቤት ውስጥ የተቀመጡ የተሰተሩ እህቶቼ ሲያለቅሱ እኔ ወጥቼ እናገራለሁ። እንደዚህ ምን ታመጫለሽ? ብልግናሽን ነው የምናገረው። አንቺ በአደባባይ የሰራሹን ብልግና ስናገር አንቺ ያላፈርሽ እኔ አላፍርም። አንቺ የሰራሹ ያላፈርሽ እኔ ለምን አፍራለሁ? ዋይ እንደ በፊቱ እንደምላችሁ እኔ አሁን የምናገረው ከጥላቻ አይደለም፣ እንድትመለሱ ነው። ቤተሰብ አትበትኑ። ቤት እግዚአብሔር የሚወደው ነገር ነው። ቤትን አትበትኑ። የዲያብሎስ መሳሪያ መሰላል አትሁኑ። ወደ ቀልባችሁ ተመለሱ።
ምንድነው ቅድም ያነበብኩት ጥቅስ ለማይረባ አእምሮ አሳልፎ ሰጣቸው ይላል። እናንተ እዛ ላይ ነው ያላችሁት። ይሄ ጄዛቤል መንፈስ የግልሙትና መንፈስ ሰርቶ መብላት ገላኮ ኮንተንት ሊሆን አይገባም እኮ ውጭ ያሉትን እስቲ ዞር ዞር ብላችሁ የውጭውን ቲክቶክ ይውስቲ ገላኮ አይደለም ኮንተንት ጡት አይደለም ኮንተንት ቂጥ አይደለም ኮንተንት እኮ አእምሮአችሁን ተጠቀሙ። ዲቦራን ይዋት እዚህ ጋር እያሳየች ከኋላ ሰዓት እየነደደ ነበረ ዞር ሲል ገባ ቢኮዝ ፎር ዩ ፔጅ ላይ የሚመጣ ነገር ነው። ሴትና ሴት እንዲህ ሲዳሩ ማለት ነው። ሴትና ሴት ሲዳሩ እምታየው ነው ቁጭ ብላ ይሄንን እምታየው ወዴት እየሄዳችሁ ነው? ምንድነው ለትውልዱ የምታሳዩት? አታጥፉ ትውልዱን፣ አታቀጭጩ፣ አትግደሉ ጄኔሬሽኑን። እንዲሁም ያለንበት ሁኔታ ደስ አይልም። ሜላት እረፊ፣ ግልሙትናሽን እረፊ። ሶስተኛ አራተኛ ባል ነው የምትቀየርሽ ያለሽው። የዝችን እህት እንባ ወርዶ አንቺን ይገልሻል። ዘርሽን ነው የሚያጠፋው። ሰባቤ ዘርሽን ነው የሚያጠፋው። የደም ገንዘብ ነው እየበላሽ ያለሽው። ሰውየው ከአቅሉ ከቀልቡ ላይሆን ይችላል መጥቶ የሚሰጥሽ። አንቺ ነሽ መንገድን መምራት ያለብሽ። አምጣ እያልሽ ስንት ነገር ነው ያደረገልሽ መጥቶ። እንዲህ ተደፍታ እያለቀሰች እቺ ሴት እረፊ። እኔ እንደ እህት እየተናገርኩ ነው። እረፊ። የዚህ ሴትዮ እንባ ይደፋሻል። እናንተ ቲክቶክ ላይ ያላችሁ ጋለሞታ ሴቶች እረፉ፣ ተጠንቀቁ፣ አድቡ። ትዳራችሁ መጀመሪያ ሰብስቡ። ትዳር ክቡር ነው። ከወንድ አትዝለሉ። ሙያ አይደለም ከወንድ መዝለል። አድቡ፣ ገላችሁን አክብሩ። የሰው ትዳር አታፍርሺ። በየቦታው ይሄድሽ እዚህ ቲክቶክ ላይ መጥቶ ዞይን ገንዘብ ያልበላ የለም፣ ለማይሰጠው ሰው የለም። አንዳንዴ ለማስመሰል ምንም ውስጥ ለሌሉ ልጆች መጥቶ ይሰጣል። የማይቀበል የለም። ሁሉም እነ ሀቢባም እነ ዲቦ ሁሉም ተቀብሏል። እነ ቤታም እነ ማነው ስሙ ዮኒ ማኛም ሁሉም ተቀብሏል። ምንድነው ይሄ? የደም ገንዘብ። በሐቅ መጥቶ ሰፖርት ላረገው ኮንተንቱን ወዶ ሰፖርት ላረገው ምንም ችግር የለም። ኮንተንትሽን ወዶ ነው። በገላ ግን ያስታውቃል። ጀርመን ድረስ መጥቶ ዳይመንድ እስከሚያረግ ሱቅ ከአንድም ጥበብ ቤት ጸጉር ቤት እስከሚከፍት ድረስ ዛሬሳ ወደ ዲቦራ መጥቶ ኢኒግማ ቢዘዋን ብሎ የከፈተው እሱ ነው ይባላል። እሱንም ክሮስ ቼክ አድርጌ መጥቻ አወራዋለሁ። እሱን አሁንም ለዲቦራ ሄዶ የሚሰጠው ባለጌ ስዶች ናችሁ። አሁን አሳያችኋለሁ የሆነ ቪዲዮ ዲቦራ ምን ያህል ገንዘብ ምን ያህል ዶላር እንደሚሰሩ እዩ። በገላ ማለት ነው። ምን ያህል ገንዘብ እንደበላችሁ ቪዲዮን አስገባላችኋለሁ። እዩ ጉድ በሉ እስቲ። I spent too much money for the wrong person. This is the point. You spend too on the family, no? Yeah, for her family, from the small one to the biggest one. Why you spend? Why? Because I trust her in that time. Yeah. Because I trust her in that time, Gigi. Because I trust her. How much? But I trust with the wrong person. Yeah, more than $86,000. Okay. $86 I spent between TikTok and her family, and I have all the proof with the name. የዲቦራም ማለት ነው 86 በብር አይደለም ጋይስ $86,000 ስፔንድ አድርጌያለሁ ዲቦራ ላይ ሰጥቻታለሁ ነው የሚለው ዳይቦ ማለት ነው። እሱም አሁን ከዲቦራ ላይ ዞር ያለው እግዚአብሔር ሲቆጣ ነው። ልጁ ሲሞትበት ደንግጦ ነው ድራሹ የጠፋው። ብሩን ጨረሰ። $86,000 ከቲክቶክ ጊፍት እስከ ቤተሰቦቿን እስከ መርዳት ድረስ ሰጥቻለሁ ነው የሚለው። ያ ማለት ምንድነው? ቤተሰቦችም እዚህ ነገር ውስጥ አሉ። ገንዘቡ ይምጣ እንጂ ልጅቷ ዘሙታ ታምጣ፣ ሰው ገላ ታምጣ፣ ራሷን ኩላሊቷን ሽጣ ታምጣ አይውም። ቤተሰቦች ባካችሁ ንቁ እንዴ! ምን እየሆነን ነው? ይሄ ሰውዬ $86,000 ነው በላችኝ እያለ ያለው። ይሄ ስንናገር ቀንታችሁ ምናምን ኖ you can play this game another እኔ ጋር ሰራም ይሄ ጌም ጊፍተርሽን እዛ እንትን ትያለሽ። ከዛ እዚህ ጋር መተሽ ደግሞ ቪክቲም ተጠቂ ትጫወቻለሽ። ኖ it's not working። ለንደነ ፋሲካ አይነቱ ዘግቶ ለሚያለቅሰው ሴቶች ሲንግል ማሞች ልጆቻቸውን እያለቀሱ ለሚያሳድጉ ሲንግል ማሞች እናገራለሁ። ምንም አታመጭ። የእግዚአብሔርን ቃል እያስገባው እናገራለሁ። አምሮሽን ከመታሽ ከተመለሽ ከሰማሽ ከደነገጥሽ እያስገባው እናገራለሁ። ምን ይላል የእግዚአብሔር ቃል? ለሁለት ጌታ አትገዙ ይላል። ለገንዘብና ለኢየሱስ ክርስቶስ አትገዙ። ለሁለት ጌታ አንዱም ረጪ። ገንዘብ ጣዖት ሆነባችሁ፣ አመለካችሁት።
ኢቭን እንኳን ቤተሰብ ጊፍተሮቻችሁን እስከሚተዋወቁ ድረስ ልጆቻችን ድንግል ናቸው እንዲህ ናቸው እያሉ እኔ ራሳችሁ ሌላ ነገር ውስጥ ከቻለሽ ብዬ ነው እንጂ ዲቦራ I have your ቪዲዮ ስልሽ የምታወሪው ነገር ሌላ ብልግና ቪዲዮ አይደለም። የተጻጻፍሻቸው ቴክስቶች በጣም ነው የሚያሳፍረው። ቤተሰቦችሽም በእንደዚህ አይነት ነገር ሊያፍሩ ይገባል። አሁን ፋሚሊ አረክሽና እህትሽንም ማስገባሻት እዚህ የግልሙትና ስራ ውስጥ ለሁለት ነው የምታልቡት። አረ በኢየሱስ ክርስቶስ መንፈሳችሁ ይመታ፣ መንፈሳችሁ ሽባ ይሁን። ይሄ የግልሙትና መንፈስ ልጆችን የምታስለቅሱ ሴት እህቶቻችን የምታስለቅሱ አድበው ትዳሬ ብለው የሚኖሩ እህቶቻችን የምታስለቅሱ አድቡ። እናንተ ሴቶች አንድ በአንድ ነው የምመጣልሽ። እስካሁንም ዝም ላልኩት ነው አይ ሪሊ ሶሪ። እስካሁንም እያየው እንዳላየው ምን አገባኝ በሚል ያገባኛል እመጣለሁ። አማማም ልጅ አለኝ። ነገ ልጆቼ እናንተን ነው የሚያዩት። እመጣለሁ እናገራለሁ። ሶ ጋይስ የዛሬ ቪዲዮ በዚህ ብቃኝ። በሚቀጥለው ቪዲዮ እንገናኛለን። ስለምታበረታቱኝ አይ ሪሊ ቴንክ ዩ ሶ ማች አፕሪሺየት ለኮመንታችሁ፣ ለቅን ኮመንታችሁ አመሰግናለሁ። ይሄንን ቪዲዮ ሼር እያረጋችሁ እንማማርበታለን። እዚህ ጋር መተን ያለውን የግልሙትና መንፈስ እንመታበታለን። ሼር እያረጋችሁ ቴንክስ ጋይስ። መልካም ቀን